ጋሞች ለሞተ ሰው ሲያለቅሱ ከዓይናቸው እንባ ከአፋቸው እንዲህ የምትል ቃል ዘወትር በወጥነት ትወጣለች። ታሳ ታናሞ በሞተው ሰው ፈንታ እኔን ሞት ይውሰደኝ ታስጊዶ ለእኔ ይሁን ከሚል ግንድ የሐሳብ ትርጉም የተወሰደ ነው። ሞት የደረሰው እጅግ በጣም ልብን የሚሰብር አይነት ሲሆን ደግሞ ታናሞ እያሉ ያነባሉ። እኔን ይብላኝ ከሚል ቃል ጋር አቻነት አለው። የአራት ሰው አስክሬን ለማውጣት ያለ ስስት መጠነኛ ናዳ ወደ ተከሰተበት ስፍራ የተመመው ሕዝብ ታናሞ ላለው ቃል ታማኝ ሆኖ እልፍ ነፍስን ገበረ። ተፈጥሮ ሞት እንደደገሰችለት ደመነፍሱ ያልነገረለት ገበሬው የሞተ ሰው አውጣለሁ ብሎ እስትንፋሱን ሰዋ። ታሳ ያለው ሕዝብ እንደ ቃሉ ትርጉም ሞትን አብረው ተካፈሉት። በዚህ አደጋ የ9 ወር እርጉዝ፣ አንድ አሃዝ ከፍ የማይል ዕድሜ የያዙ ሕፃናት፣ እርጅና የተጫናቸው አዛውንቶች አብረው አንቀላፍተዋል። እናት ልጇን ለአፈር ሰጥታ ባዶ እጇን ተመልሳለች። ልጆች እናት አልባ የሚል ስም በአፈር ምክንያት ተሰጥቷቸዋል። የተከፈቱ በሮችን የሚዘጋው አባወራ እንደወጣ ቀርቷል። ወደ ጋሞች መንደር ሞት ብቻ ሳይሆን ጥልቅ የሆነ ማህበራዊ ምስቅልቅል ጭምር እጁን ሰዶ ገብቷል። አሁን ይህ ሕዝብ ብሔራዊ የሰብአዊነት ድጋፍ ምላሽና አብሮነትን ይፈልጋል።